ሁለተኛ ደግሞ ምንድነው ክፍልን ፈጽሞ አለመቅረት ማለት ነው። ፈጽሞ አለመቅረት። ተው አትሸወዱ። ክፍል አይቀርም ምንም ቢሆን እኔ አንብቤ ይደርሳለሁ እንደዚህ ሆኜ እንዲያረጋለሁ ምናምን አይባልም። ክፍልን አትቅሩ። ምክንያቱም ምንድነው የሚሆነው አብዛኛው ፈተናም ቢሆን የሚወጣው መምህሩ ክፍል ከተናገረው ነው የሚወጣው። አንዳንድ መምህር አበክሮ በተደጋጋሚ የሚናገረው ነገር ፈተና ላይ ልታገኙ ትችላላችሁ። አብዛኛው መምህር፣ ሁሉ አላልኩም፣ ግን አብዛኛው መምህር ክፍል ካወራው ነው ፈተና የሚያመጣው ማለት ነው። እናንተ ሃንዳውት ሄዳችሁ ማንበብ ትችላላችሁ። ከዛ በኋላ የሰጠው ሌላ ማቴሪያል ካለ ልታነቡ ትችላላችሁ። ነገር ግን በዛ በተጨማሪ ፓወርፖይንት ማለት መምህሩ ፓወርፖይንት ይዞ ሲገባ እዛ ላይ አንዳንድ ጊዜ ወሳኝ የሆኑ ነገሮችን ሃንዳውት ላይ የሌሉትን ጨመር አድርጎ ሊመጣ ይችላል እና ክፍል ላይ ሚስ አድርጋችሁ ማለት በጣም ብዙ ነገር ሚስ አድርጋችኋል ማለት ነው። እናንተ አንብባችሁ የማትደርሱትን ነገር መምህሩ ግን በቀላሉ ለእናንተ ሊነግራችሁ ይችላል። ስለዚህ ክፍል መቅረት ብልጠት አይደለም። ጥሩ ውጤት አመጣለሁ ራሴንም ሌሎችንም እጠቅማለሁ ብላችሁ የምታስቡ ከሆነ ክፍል አይቀር። ሌላው ሶስተኛ ደግሞ ምንድነው ለአእምሯችሁ ፈጽሞ ይሄ ከባድ ነው ብላችሁ እንዳትናገሩ። ገብታችኋል አይደል? የትኛውም ኮርስ ቢሆን ባይዘው ሰው ነው የተፈላሰፈው እንጂ እግዚአብሔር የሆነ ቆልፎ ምናምን እየጣለው ጉዳይ አይደለም። ስለዚህ የትኛውም ትምህርት ሰው የቀመረው ነው፣ ሰው የተፈላሰፈው ነው፣ ሰው ያወጣው ነው። ሰው የተፈላሰፈው ነገር እኔን እንዴት ይከብደኛል በቃ እችላለሁ የሚለውን ለአእምሯችሁ ልትናገሩ ይገባል ማለት ነው። እናንተ በቃ ይሄ ከባድ ነው አልችልም ስለዚህ ባጠና አይገባኝም ብላችሁ ለአእምሯችሁ ከተናገራችሁ በቃ አይገባችሁ፣ ብታጠኑም አይገባችሁም ማለት ነው። ስለዚህ ስንፍናን ለራሳችሁ አውርታችኋል ማለት ነው። ብዙም ጊዜ ሰው የተናገረውን ነገር ሰው ያወራውን ነገር ሲኖር ታያላችሁ ማለት ነው። እናንተም ኤክስፔሪየንስ ልትሆኑ ትችላላችሁ። በዚህ ነገር ላይ ያወራችሁት ነገር በእናንተ ላይ ተጽዕኖ ፈጥሮ አይታችሁ ሊሆን ይችላል። ስለዚህ ስታወሩ እንኳን መልካም ነገር አውሩ በራሳችሁ ላይፍ ላይ። ፕላስ ደግሞ ስትማሩ የሆነ ምንም ቢከብድም ራሱ በቃ እወጣዋለሁ፣ እችላለሁ፣ I have to try my best ብላችሁ በደንብ ልትጠነክሩ ልትበረቱ ይገባል እንጂ ይሄ ከባድ ነው አልችልም አንብቤም አይገባኝም የምትሉ ከሆነ አይገባችሁም፣ አትጠራጠሩ። በቃ ውጤታማ ልትሆኑም አትችሉም። ስለዚህ የሰው ጥገኛ ሆናችሁ በቃ ሌባ ሆናችሁ ትኖራላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ነገር ምንድነው? ለአእምሯችሁ እችላለሁ፣ ማድረግ እችላለሁ፣ አንብቤ መድረስ እችላለሁ፣ እኔም ሰው ነኝ ብላችሁ በማሰብ በቃ ጎበዝ ነኝ ብላችሁ በማሰብ የምትችሉትን ጥረት ማድረግ ማለት ነው። ከዛ በኋላ ውጤታማ ስትሆኑ ታያላችሁ። እና በዛሬው ዝግጅት በጣም ወሳኝ ሆኖ እንግዲህ አራተኛ የሆነው